አይ ዶንት ኖ እንዴት እንደገባህ አላውቅም። ማርያምን አጋጣሚ በሚመስል ሁኔታ እግዚአብሔር ራሱን ሊገልጥልኝ ስለፈለገ ይሆናል። ሰሊናዬ ስለ ኢየሱስ ሰምተሽ ታውቂያለሽ? ሰሊሻይ ከተወለድኩኝ ከ80 ቀን ጀምሮ ስለ ኢየሱስ እየሰማሁኝ ነው እዚህ የደረስኩት። በ80 ቀንሽ ምን ሰማሽ? ተጠመቅኩኝ። ጌታ ኢየሱስ ክርስቶስ ወደ ምድር እንደመጣ ታውቂያለሽ? ምን ሊያደርግልሽ ነው የመጣው? ህይወቱን ከፍሎልኛል። እሱ የተከፈለልሽ አንቺ ምን እንድትሆኚ ነው? እኔ እንድድን ነው። ከምን? ከኃጢአት። ከሞትም ድነሻል ማለት ነው? ኦፍ ኮርስ። እና አሁን አንቺ ጻድቅ ነሽ? ጻድቅ አይደለሁም። ኃጢአት እሰራለሁ ምክንያቱም ሰው ነኝ። ኃጢአት የሚያደርግ የኃጢአት ባሪያ ነው ይላል። ከዛ እውነትን ታውቃላችሁ፣ እውነትም ደግሞ ነፃ ያወጣችኋል። ያ እውነት ደግሞ ኢየሱስ ነው። አንቺ በክርስቶስ ኢየሱስ ነፃ ካልወጣሽ እስቲል በኃጢአት ትመላለሻለሽ ማለት ነው። አሁን እግዚአብሔር ፊት ማለት ነው ምን አይነት ስራ ስትሰሪ ነው ጻድቅ የምትባል? 10ቱ ትእዛዛት ስፈጽም። በህይወትሽ ለአንቺ የሚቀልሽ ነገር የጽድቅ ስራ መስራት ነው ወይስ ኃጢአት መስራት ነው የሚቀልሽ? ኃጢአት መስራት ነው። ኦልሬዲ ከአዳምና ከሔዋን የወረስሽው ባህሪ አለ። ምንድነው ያ ባህሪ ካልሽ ከመጀመሪያው አዳምና ሔዋን ከእግዚአብሔር ጋር ተጣልተው ኃጢአት ሰርተው ነው ከዛ ገነት የወጡት። እነሱ ከዛ ገነት ከወጡ በኋላ ነው አንቺ ደግሞ የተወለድሽው። የእነሱን አይነት ባህሪ ይዘሽ ነው የወረስሽው። ለምሳሌ እናትና የአባትሽ ባህሪ አለ አይደለ? አባትሽ ያው ቁጡ ከሆነ እናትሽ ቁጡ ከሆነች አንቺም ቁጡ ነው የምትሆኝ። ቁጡ የሆንሽው አንቺ ፈልገሽ ነው አይደለም? እንዲሁ ነው የቸርሽም። ኃጢአትም ደግሞ አንቺ ውስጥ ነው ያለው። ኃጢአት የሚቀልሽ ቶሎ ብለሽ መስራት የሚቀልሽ እኮ ኦልሬዲ ባህሪ ስለሆነ እኔ ሰው ልግደል፣ ልዝረፍ፣ ሁሉም ኃጢአቶች ልስራና ጴንጤ ልሆንና ገነት ገባለሁ። አንቺ ካለሽበት የኃጢአት ባርነት ለመውጣት በክርስቶስ ኢየሱስ ማመን ያለብሽ። በክርስቶስ ኢየሱስ ደግሞ የምታምኘው ሰው መግደል፣ መዝረፍ፣ እነዚህ ነገሮችን ኦልሬዲ ትቼ ጌታ ኢየሱስን እከተላለሁ፣ ኢየሱስ በእኔ ላይ ይኑር፣ እኔ ሞታለሁ እያልሽ። ኦርቶዶክስ ግን ነበርክ አይደለ? ጌታ ኢየሱስ ፊት ለፊትሽ ቢገለጥ ኦርቶዶክስ ነሽ ጴንጤ ነሽ ብሎ ነው የሚጠይቅሽ ወደ ዘላለም ሕይወት ለመግባት? አይመስለኝም። ምንድን ነው የሚልሽ ታዲያ? የኔ ተከታይ ነሽ ይልኛል። የሰው ልጅ የዘላለም ሕይወት ለማግኘት ኦርቶዶክስ፣ የጴንጤ፣ የካቶሊክ ተከታይ ሳይሆን ሰው በልጁ በክርስቶስ ኢየሱስ ሲያመን የዘላለም ሕይወት አለ።